አርቲስት አሰለፈች በቀለ ነቃ ጥበብ ሴቶች በአደባባይና በመድረክ መታየት እንደ ነውር በሚታይበት በዛ ዘመን የዘመኑን ተግዳሮት ጥሰው ከወጡትና ዛሬ ላይ ለበርካታ ሴት አርቲስቶች አርአያ ከሆኑት ቀደምትና አንጋፋ የጥበብ ሰዎች ውስጥ አንዷና ለኪነ ጥበቡ ዘርፍ ማበብ አሻሯን ያሳረፈች ታላቅ አርቲስት ናት። አንጋፋው አርቲስት አሰለፈች በቀለ ከአባቷ ከአቶ በቀለ ነቃ ጥበብና ከእናቷ ከወይዘሮ በላይነሽ አድማሱ በ1940 ዓ.ም በአዲስ አበባ ልዩ ስሙ ደጃቹቤ ሰፈር ተብሎ በሚጠራው አካባቢ ተወለደች። ከልጅነቷ ጀምሮ ለጥበብ ከፍተኛ ፍቅር የነበራት አርቲስት አሰለፈች በቀለ ባላት ተሰጥኦና የላቀ ፍላጎት በኢትዮጵያ ብሔራዊ ቲያትር ከታህሳስ 8 ቀን 1958 ዓ.ም ጀምሮ በሁለገብ የባህል ተጫዋችነት ተቀጥራ በጡረታ ዕረፍት እስከተገለለችበት እስከ ታህሳስ 1 1995 ዓ.ም ድረስ ለ37 ዓመታት በቲያትር ቤቱ በከፍተኛ የሥራ ፍቅር፣ ትጋትና የሙያ ዲሲፕሊን አገልግላለች። ቲያትር ቤቱ ያካሂድ በነበረው የማያቋርጥ የፈጠራ ሥራ ውስጥ ችሎታዋን ሳትቆጥብ በድምፃዊነት፣ በተወዛዋዥነት፣ በተዋናይነት፣ በውዝዋዜ አሰልጣኝነትና አዘጋጅነት በማገልገል የሥራ ድርሻዋን በከፍተኛ ኃላፊነት ትጋት የተወጣች በሥራዋ አርአያነት ያላት በመሆኗ በሀገር ውስጥና ከሀገር ውጭ ላበረከተችው ከፍተኛ አስተዋጽኦ ምስጉን የጥበብ ሰውነቷን፣ ሥራ ወዳድና ትጉህ መሆኗን የሚገልጹ በርካታ የምስክር ወረቀቶችና ደብዳቤዎች ተበርክተውላታል። አርቲስት አሰለፈች በቀለ የሀገረሰብ ሙዚቃዎችን በ14ቱም ጠቅላይ ግዛት በመዘዋወር የብሔር ብሔረሰቦች እምቅ ጥበብ በማሳወቅ በማዝናናት ሀገር የጦርነት ፈተና በገጠማት ጊዜ ግንባር ድረስ በመሄድ ሰራዊቱን በማነቃቃትና በመደገፍ ለሀገሯ ከፍተኛ ሥራ ሰርታለች። ድንበርና ክልል ሳይገድባት አድማስ ሰንጥቃ በሴኔጋል፣ በሌጎስ፣ በናይጄሪያ፣ በአልጄሪያ፣ በደቡብ አፍሪካ፣ በሱዳን፣ በየመን፣ በፈረንሳይ፣ በሜክሲኮ፣ በጀርመን፣ በካናዳ፣ በኩባ፣ በሆላንድና በሌሎች የውጭ ሀገራት ከባህል ቡድን ጋር በመዘዋወር የኢትዮጵያን ባህል አስተዋውቃለች። የሀገሯን ገጽታ ከፍ አድርጋው ለብልባለች። አርቲስት አሰለፈች በቀለ በባህል ድምፃዊነት ከተወዛዋዥነት የበርካታ ብሔር ብሔረሰቦችን ስራዎች ከመጫወቷ ባሻገር በተዋናይነት ውድቅት፣ ሐምሌት፣ ስስታሙ፣ መንጠቆ፣ የከተማ ባላገር፣ ያስቀመጡት ወንደላጤ በተሰኙና በሌሎች ቲያትሮች ላይ የተወነች ሁለገብና ኮከብ የዘርፉ ባለሙያ ነበረች። ሙያዋን ለተተኪው ትውልድ ለማስተማር ልምዷን ሳትሰስት ለወጣቶች ለማካፈል በግንባር ቀደምትነት ከሚጠቀሱት አንጋፋ የኪነ ጥበብ ሰዎች መካከል አንዷ የነበረችው አርቲስት አሰለፈች በቀለ ለተጎዳ፣ ለተገፋ፣ ለተበደለ ሁሉ ፊት ለፊት ስለ እውነት የምትሟገት ቀናና ትሁት ልብ ያላት አርቲስት እንደሆነች የሙያ አጋሮቿ ይገልጻሉ። አሰለፈች ለትምህርት ካላት ታላቅ ፍቅር የተነሳ እየሰራች በመማርም ጭምር የአንደኛና መለስተኛ ሁለተኛ ደረጃ ትምህርቷን ተከታትላለች። አርቲስት አሰለፈች በቀለ የሁለት ሴት ልጆች እናት፣ የሶስት ልጆች አያት ስትሆን ይህች ታላቅና ሁለገብ የባህል ሙዚቃ ኮከብ ተጫዋች ባደረባት ሕመም በሕክምና ስትረዳ ቆይታ በሀገር አሜሪካ መጋቢት 10 ቀን 2018 ዓ.ም በተወለደች በ78 ዓመቷ በስራዎቿ ሕያው ሆና ከዚህ ዓለም ድካም በክብር አርፋለች። ለወዳጅ ዘመዶቿ፣ ለአድናቂዎቿና ለሥራ ባልደረቦቿ እንደዚሁም ለመላው ሕዝብ መጽናናትን እንመኛለን። ነፍስ ይማር።